ሰላም ውዶችዬ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ አንድ መልእክት ይዤላችሁ መጥቻለሁ። መቼም እንዳትሰለችኝ፣ እኔ ይዤ እመጣለሁ መልእክት፣ አስተያየትም ይዤ እመጣለሁ። ከእናንተ የጠላሁትንም ይዤ እመጣለሁ፣ ከራሴ የጠላሁትንም ይዤ እመጣለሁ። እነግራችኋለሁ፣ በደሌንም እነግራችኋለሁ፣ የሰው በደልም እነግራችኋለሁ። መደባበቅ የለም እዚህ ጋር፣ መቀባባት መሸፋፈን የለም። አንደኛ ሰው ሀገር ላይ ያላችሁ እህቶቼ፣ እናቶቼ አንድ ነገር ዛሬ ልንገራችሁ። እኔ ጭንቅላቴ ላይ ሁሌ ጥያቄ የሚሆንብኝን ነገር ልንገራችሁ። በሰራተኝነት ሰው ቤት ስንቀጠር ማለት ነው ምንድነው እንደ ሽሮ ግንፍል ግፍል 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 የሚያደርገን? ምንድነው እንደ ገነፈለው ቡና የሚያደርገን? ምንድነው የሚያገነፍለን? ለምንድን ነው ለነሱ ትዕግስት የሌለን? እነሱ ትዕግስታቸው ስለሚያስጨርሱ ነው ወይስ የኛ ነን ትዕግስት የሌለን? በተለይ ኢትዮጵያውያን ትዕግስት መባል ነገር ለምንድን ነው የሌለብን? ለምንድን ነው ትዕግስት የምናጣው? ዩጋንዳዎቹ ስሊፖቹ በጣም ብልጥ ናቸው፣ አራዶች ናቸው። እኛ ኢትዮጵያውያን ለምንድን ነው ሞኝ እንደ በግ የምንሆነው? ሲነኩን ለምን ነካሽን? አናትሽን ካልፈነከትኩ እንላለን ለልጆቿ። በተለይ ሸካላ ስንባል እኔ ብቻ ነኝ ወይስ ያዙኝ ልቀቁኝ የሚለው? ሸካላ ስባል ሸካላ እኮ በእኛ ቋንቋ ሲቀየር ግን የቤት ሰራተኛ ማለት ነው። ግን በጣም ነው የሚከፋኝ እኔ እንደዛ ስባል ማለት ነው። ካዳማማሉ በስሜም ጠሩኝ፣ የሚቀንሰኝ የለም፣ የሚጨመርልኝ ነገር የለም። ከደሞዜ አይቀነስ እንጂ ክብር ምን አባቱ። በቃ የምትከበሪ የምትፈቀሪ በራስሽ ሀገር ላይ ነው። የኬሌ ልጅ ናት እኮ፣ የኬሌ ሚስት ናት እኮ፣ የኬሌ እናት እኮ ናት፣ የኬሌ ኢት እኮ ናት፣ እህት እኮ ናት፣ ወንድሜ እኮ ነው መባባል እዛው ሀገራችን ላይ ነው። እዚህ ለእንጀራ ብለን እዚህ መጣን ከባዳ ጋር ተስማምተን ለመኖር እና ካልተስማማ ነው ከእነሱ ጋር እንዴት ነው የምንኖረው? ወንድማችን እዚህ ጋር አይደርስልንም፣ እህታችን አትደርስልንም፣ ጓደኛ አትደርስልንም። እነሱ ናቸው ስንታመም የሚደርሱልን። ከእነሱ ጋር ነው መስማማት መግባባት ያለብን ነገር ማለት ነው። ክፋታችን እንደዚህ የሚከፋንን ይሄ ክፉ ባህሪያችን ክፉ መጥፎ አመላችን ትተን ማለት ነው ከነሱ ጋር መስማማት ያለብን። ስንታመም መዳን